مريم عليه السلام يا الله سلام بالصلايون ملائكة جبريل متانا من قالت إن الله يبشرك بكلمة منه الله كرسو بهونو قال يبشرشال አለ ምን ማለት ነው ሁን በሚለው ቃል አማካኝነት አንድ ሰብአዊ ፍጡር ዒሳ ተብሎ የሚጠራ ሰው እንደምትወልጂ ይነግርሻል ያበስርሻል ማለት ነው እንጂ አንዳንዶች እንደተረዱት ይሄው ቃል ራሱ ባንቺ ማህፀን ገብቶ ደምና ስጋ ለብሶ ቃልም ስጋ ሆነ በሚለው አመለካከት ሰው ሆኖ ይመጣል ማለት አይደለም እኛ ሙስሊሞች የምንረዳው የአምላካችን የአላህ ቃል ድርጊትን ፈጻሚ ነው እንጂ ቃሉ ራሱ ተፈጻሚ ድርጊት አይደለም አላህ በቃሉ ነገራትን ሲፈጥር ነው እንጂ የምናውቀው እነዛ የተፈጠሩ ነገሮች ራሳቸው ቃሉ ሲሆኑ አይደለም ነገር ግን የቃሉ ውጤት ናቸው እንላለን አሁን እዚህ ስፍራ ላይ እናንተ እየተመለከታችሁ ነው ብርሃን አለ በመሐከላችን ጨለማ ቢሰፍን አላህ የሰፈነውን ጨለማ ወደ ኋላ አስወግዶ ብርሃንን መፍጠር ቢፈልግና ብርሃን ይገኝ ብሎ ቢናገር ብርሃን ይገኝ የሚለው ቃሉ ብርሃንን ያስገኛል ወይስ ቃሉ ራሱ ወደ ብርሃን ተቀይሮ ይመጣል የቱን ነው የምትቀበሉት የመጀመሪያው ነው አይደል በቃሉ አማካኝነት ብርሃን ይገኛል ልክ እንደዛው በከሊመት ምንሁ ከርሱ በሆነ ቃል ማለት ሁን በሚለው ቃሉ አማካኝነት አንድ ሰብአዊ ፍጡር ዒሳ ተብሎ የሚጠራ ሰው ትወልጃለሽ ማለት ነው እንጂ ቃሉ ራሱ ዒሳ ሆኖ ይመጣል ማለት አይደለም ነው የአላህ ቃል ድርጊትን ፈጻሚ እንጂ ተፈጻሚ ድርጊት ስላልሆነ ቁርአን በሱረቱ النحل ምዕራፍ 16 ቁጥር 40 ላይ ስለ አላህ ቃል ድርጊት ፈጻሚነት ሲነግረን ምንድነው የሚለው انما قولنا لشيء اذا اردناه የኛ ቃላችን አንድን ነገር መከሰቱን መሆኑን በሻነው ሰዓት አንቆለ له كن فيكون ለርሱ የምንለው ሁን ብቻ ነው ወዲያውኑም ይሆናል ይላል አምላካችን አላህ ሁን በሚለው ቃሉ አማካኝነት የሚፈልገውን መፍጠር እንደሚችል በዚህ ስፍራ ላይ ነግሮናል ማለት ነው ያ የተፈጠረው ነገር የቃሉ ውጤት ነው እንጂ ራሱ ቃሉ ነው አንልም ወደ ዒሳም ስንመጣ በከሊመት ምንሁ ከርሱ በሆነ ቃል የሚለውን የምንረዳው ሁን በሚለው ቃሉ አማካኝነት እንዳበጀው እንጂ ቃሉ ራሱ ስጋ ሆኖ ሰው ሆኖ መምጣቱን አይደለም ለዚህ ነው ኢማሙ አህመድ ኢብኑ ሐንበል ረሂመሁላህ ሲናገሩ ምን ይላሉ فكان عيسى بكون وليس عيسى هو كن ولكن كان بكون عيسى عليه السلام هن بميلو قالوا አማካኝነት ተዘጋጀ عيسى ራሱ ሁን የሚለው ቃሉ አልነበረም ولكن كان بكون ነገር ግን ሁን በሚለው ቃል አማካኝነት ተፈጠረ ይላሉ ሻዝ ኢብኑ ያህያ ረዲየላሁ ዐንሁም ሲናገሩ ምን አሉ ليس الكلمة صارت عيسى قالوا راس عيسى هنا المتام ولكن بالكلمة صار عيسى بقالوا أما كان ينتكن عيسى تزجاج بكلمة منه كرسب هنا قال يميلون بزيه من قد نرد والن مصحف قدوس بأوريت زفترة مأراف عند قطر صوست لاي زفترة مأراف عند قطر صوست اجزيء بهيرم برهاني هنا لا برهانم هنا إلى የኛ ጥያቄ ብርሃን የሆነው ብርሃን ይሁን አለ የሚለው ቃል ራሱ ነው ወይስ በቃሉ አማካኝነት ነው ብርሃን የተገኘው ማንኛውም ክርስቲያን የሚመልስላችሁ መልስ ብርሃን ይሁን በሚለው ቃሉ አማካኝነት ብርሃን መገኘቱን ነው ብርሃን ይሁን የሚለው ቃል ራሱ ቀጥታ ወደ ብርሃን ተቀየረ የሚላችሁ የለም ለዚህ ደጋፊ ማረጋገጫው በትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ምን ይላል ከአፌ የሚወጣ ቃሌ እንዲሁ ይሆናል የምሻውንም ያደርጋል የላኩትንም ይፈጽማል እንጂ በከንቱ ወደኔ አይመለስም ይላል ከአምላክ የሚወጣው ቃል ድርጊትን ፈጻሚ እንጂ ተፈጻሚ ድርጊት እንዳልሆነ እዚህ ስፍራ እየገለጸልን ነው ማለት ነው ከዚህ አንፃር እኛም የምናምነው ምንድነው ማለት ነው በከሊመት ምን ከርሱ በሆነ ቃል ማለት ሁን በሚለው ቃሉ አማካኝነት ዒሳ አለይሂ ሰላም መፈጠሩን ነው እንጂ ያ ቃል ራሱ ዒሳ ነበር ማለትን አይደለም ታዲያ መላእክቱ ጅብሪል ምን አላት በዚህ ቃሉ አማካኝነት አንድ ልጅ እንደምትወልጂ ያበስርሻል
ይህ ልጅ ደግሞ እስሙሁል መሲሁ ስሙም አልመሲህ ተብሎ ይጠራል አላት። ኢሳ አለይሂ ሰላም ከሚጠራባቸው የማዕረግ ስሞቹ አንዱ አልመሲህ የሚለው ነው። ይህ ስም በቁርአን ውስጥ 11 ጊዜ በተለያዩ ሱራዎች ላይ መጥቷል። የቃሉ ትርጉም ምንድነው ወደሚለውም ከገባን አልመሲህ መስህ ከሚለው የአረብኛ ሥርወ ግንድ የመጣ ቃል ነው። የቃሉም ትርጓሜ ማበስ፣ ማሸት፣ መቀባት የሚል ትርጉም አለ። አምላካችን አላህ ስለ ውዱእ ስነ ስርዓት ሲያስተምረን ፊቶቻችንና እጆቻችንን መታጠብ እንዳለብን ከገለጸ በኋላ ወደ ራሶቻችን ሲመጣ በቁርአን ውስጥ ምንድነው ያለው? ወምሰሑ ቢሩኡሲኩም ራሶቻችሁን አብሱ ይላል። መስህ ማለት ማበስ፣ ማሸት፣ መቀባት ነው። ታዲያ ኢሳ አልመሲህ ለምን ተባለ ቢባል لأنه إذا مسح أحدا من ذوي العاهات برئ بإذن الله ሰውነታቸው ላይ በሽታ የነበረባቸውን ሰዎች ሲያብሳቸው ያ በሽታ በአላህ ፍቃድ ከሰውነታቸው ላይ ይወገድ ስለነበረ ኢሳ አለይሂ ሰላም አልመሲህ በመባል ተጠራ ማለት ነው። اسمه المسيح عيسى ابن مريم የመርየም ልጅ ኢሳም ተብሎ ይጠራል አላት። ኢሳ የሚለው ስሙ 25 ጊዜ በተለያዩ ሱራዎች ላይ ተደጋግሞ መጥቷል። ኢብኑ መርየም የመርየም ልጅም ይባላል አላት ይላል። ያለ አባት ከእናት ብቻ ተፈጠረ ስንል ዋናው ማስረጃችን እዚህ ጋር ነው ማለት ነው። ምክንያቱም በቁርአንም ማስተምህሮ በማንኛውም ሰው ባህል አንድ ሰው በማስም ነው የሚጠራው፣ በአባቱ ስም ነው አይደለም። አላህ እኛን እንኳን በቁርአን ውስጥ ሲያናግረን ያ በኒ አደም እናንተ የአደም ልጆች ሆይ እያለ ነው የሚጠራው። ራሷን የኢሳን እናት መርየምን አለይሃ ሰላም ሲያናግራት እንኳን ወይም ሲጠራት ወመርየም ابنة عمران التي احصنت فرجها የኢምራን ልጅ የሆነቿን ብልቷን የጠበቀቿን መርየምን አላህ ለምእመናን ምሳሌ ያደረገ ብሎ ሲናገር የኢምራን ልጅ ብሎ ነው የሚጠራት በአባቷ ስም። ታዲያ ኢሳን እዚህ ጋር ኢብኑ መርየም የመርየም ልጅ ብሎ ለምን ጠራው በእናቱ ቢባል አላህ እሱን የፈጠረው በአራተኛው መንገድ ከሴት ብቻ ያለ ወንድ እንደነበረ ጠቋሚ ማስረጃ ነው ማለት ነው። ይሄው መልአክ ቀጠለና ይህ የምትወልጂው ልጅ ወጂሃን ፊ ዱንያ በምድራዊ ህይወቱ የተከበረ ይሆናል አላት። አዎ ኢሳ በምድራዊ ህይወቱ የተከበረ ነበር። መከበሩንም ከሚገልጹት አንዱ አላህ ለእስራኤል ልጆች መልእክተኛ አደረገው። እንጂል የሚባለውንም መለኮታዊ መጽሐፍ ከሱ ዘንድ አወረደለት። እንደገናም ደግሞ ነብይነቱ በህዝቦቹ ዘንድ ጥርጣሬ እንዳይኖር ብዙ ተአምራት የማድረግ ችሎታዎችን ሰጥቶ ላከው። ወልአኺራ እንደዚሁም በመጨረሻው ዓለም የተከበረ ይሆናል አለ። ነገ የውመል ቂያማም አላህ ዘንድ ክብር ካላቸው ነቢያቶች አንዱ ኢሳ ነው። ወሚነል ሙቀረቢን ከአላህም የቅርብ ባለሟሎች አንዱ ይሆናል አላት ይላል። ይህ እንግዲህ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 45 ላይ ያለው ሐሳብ ነው ማለት ነው። ሌላ ስለ ኢሳ አለይሂ ሰላም አፈጣጠር የሚናገረው ሁለተኛው አንቀጽ በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ያ አህለል ኪታብ እናንተ የመጽሐፉ ሰዎች ሆይ ይላል። ቁርአን አህለል ኪታብ እያለ የሚጠራው አይሁዶችንና ክርስቲያኖችን ነው። ይህ ስያሜ ወደ 55 ቦታ በቁርአን ውስጥ መጥቷል። ምን አላቸው? ላ ተግሉ ፊ ዲኒኩም በሃይማኖታችሁ ወሰንን አትለፉ፣ ወላ ተቁሉ ዐላ አላህ ኢላ አልሐቅ በአላህም ላይ እውነት የሆነ ንግግር እንጂ አትናገሩ። ኢነመል መሲሑ ስለ መሲሑ ትክክለኛ ማንነት እንኳን ማወቅ ከፈለጋችሁ ዒሳ ኢብኑ መርየም የመርየም ልጅ ዒሳ ረሱላላህ የአላህ መልእክተኛ ነው። ወከሊመቱሁ አልቃሃ ኢላ መርየም ወደ መርየም የጣላት የሁን ቃሉም ነው አለ። ሁን በሚለው ቃሉ አማካኝነት ያዘጋጀው የፈጠረው ቅድም ቃል ማለት ምንድነው የሚለውን ባሳለፍነው መልኩ ተጨማሪ ሐሳብ አደረገና ደግሞ ምን አቀረበ? ወሩህ ሚንሁ ከርሱ የሆነ መንፈስም ብቻ ነው ይላል። እቺን ሐሳብ ደግሞ ትንሽ መዘዝ አደረጓትና ወሩህ ሚንሁ ከርሱ የሆነ መንፈስ ተብሏልና ኢሳ ከአላህ ዘንድ የወጣ መንፈስ ነው አሉ። ታዲያ ምን ፈልጋቸዋል ስንላቸው ይሄ ኢሳ ራሱ አላህ መሆኑን ያሳያል አሉ። እንዴት እንላቸዋለን? لأن روح الله
لا يكون أقل من الله كالله የሆነ መንፈስ ከራሱ ከአላህ ያነሰ ሊሆን ስለማይችል ኢሳ ከአላህ የወጣ መንፈስ ከሆነ ኢሳም አምላክ መሆኑን አረጋግጠናል እያሉ ነው ተሳስታችኋል ነው የምንላቸው ወሩህ منه ከርሱ የሆነ መንፈስ ብሎ ማለቱ ምን ማለት ነው አይ من خلقه እሱ ዘንድ ከተፈጠሩት ሩሆች አላህ ዘንድ ካሉት የሰው ልጆች ሩሆች አንዱ የኢሳ ሩህ ነው ማለት ነው እንጂ ከአላህ አካል ሩህ ወይ መንፈስ ወጥቶ በመርየም ማህፀን ገብቶ ሰው ሆኖ መጣ ማለት አይደለም አላህ እኮ መንፈስ አይደለም መንፈስ የተፈጠረ ነገር ነው ምንለው አላህ ፈጣሪ ነው ስለዚህ የቃሉ መልእክት ያ ነው እንጂ ሌላ አይደለም አይ ወሩህ منه ከርሱ የሆነ ብሎ ስለተናገረ ከርሱ የሚለው የሚያመላክተው ከአላህ መውጣቱን ስለሆነ እንዴት ኢሳ ከአላህ የወጣ ሩህ አይደለም ትላላችሁ ብሎ ቢጠይቁን ይሄኛው አይነት ኢዳፋ ወደ አላህ አስጠግቶ ከርሱ የሆነ ብሎ መናገሩ ኢዳፈቱ ተሽሪፍ ወተክሪም ክብርና እልቅና ለመስጠት ማዕረግን ለመሰየም ከመሰል ቢጤዎቹ ለይቶ አላህ ወደ ራሱ አስጠግቶ የሚናገረው አጠራር ነው እንጂ ከህልውናው የወጣ የሚል ትርጉም ያዘለ አይደለም እንላለን እንዴት እንባል ከሆነ ሶስት ምሳሌዎችን በቁርአን ውስጥ ማቅረብ ይቻላል አንደኛ በሰማያትና በምድር ላይ ያሉ ጸጋዎች በተቀላላ አላህ እንደዋለልን ግልጽ ነው ሁሉም የሱ ውጤቶች ባለቤታቸውና በምንጭነት የሚጠቀሰው ለነዛ ሁሉ ጸጋዎች አላህ እንደሆነ ምንም ጥርጥር የለውም ነው አይደለም እንደዛ ነው አይደል ግን አላህ በቅዱስ ቃሉ ላይ ከሱ መሆናቸውን እነዚህ ጸጋዎች ሲገልጽ ምን ብሎ ነው የገለጸው ሱረቱል ጃሲያ ምዕራፍ 45 ቁጥር 13 ላይ ምን ይላል ወሰኸረ ለኩም ማ ፊ السماوات وما في الارض በሰማያትና በምድር ያሉትን በተቀላላ ለእናንተ አግርቶላችኋል جميعا منه ሁሉም ከርሱ ሲሆኑ አለ እነዚህ ሁሉ ኒዕማዎች ከአላህ ዘንድ ሲሆኑ አለ جميعا منه ሁሉም ከርሱ ሲሆኑ ማለት ከአላህ ህልውና የተውጣጡ ሲሆኑ ማለት ነው ከአላህ ህልውና ተቆርሰው የመጡ ሲሆን ማለት ነው አይደለም ባለቤታቸው ፈጣሪያቸው በምንጭነት የሚጠቀሰው አላህ ስለሆነ ሁሉም ከርሱ ሲሆኑ ማለት እሱ የሰጣቸውና የፈጠራቸው ሲሆኑ ማለት ነው ይሄው ሐሳብ በሌላ አየት ላይ ወማ ቢኩም ምን ኒዕመቲን فمن الله በእናንተ ላይ ያለ ጸጋ ሁሉ ከማን ነው ይላል ከአላህ ይላል ግን ከሱ ህልውና ተቆርሶ ወጣ ማለት አይደለም ታዳ ወሩህ منه ከርሱ የሆነ መንፈስ ማለት ከአላህ ህልውና ተቆርጦ የወጣ ሩህ ነው ማለት እንዴት ይቻላል ነው ሌላ ሁለተኛ ማስረጃ ከተፈለገ የሷሊህ አለይሂ ሰላም ግመልን ማየት ይቻላል ግመሊቷ የሷሊህ መሆኗ ምንም ጥርጥር የለውም አላህ ግን ሲጠራት በሱረቱ ሸምስ ምዕራፍ 91 ቁጥር 13 ላይ ምን ይላል فقال لهم رسول الله يا الله ملكتኛ የሆነው ሷሊህም አላቸው ናቀተ الله وسقياها يا اللهን ግመል የመጠጥ ተራዋን ተጠንቀቁ አንድ ቀን እናንተ ተጠጡ ሌላ ቀን ደግሞ እሷ ተጠጣ አላቸው ይላል ይህች ግመል ናቀተ الله يا الله ግመል ተብላ ተጠራች ይሄ ማለት አላህ የሚጋልበው ግመል አለ ማለት ነው تعالى الله عن ذلك علوا كبيرا ለማለት የተፈለገው ግመሊቷ ከሌሎች ሁሉ ግመሎች ተለይታ አላህ ዘንድ ክብርና ስፍራ ያላት መሆኗን ለመግለጽ ነው ወደ ራሱ አስጠግቶ የኔ ግመል ብሎ አላህ የጠራት ለምን ተለየች ቢባል እንደ ሌሎች ግመሎች ሳይሆን የተፈጠረችው አፈጣጠሯ ለየት ያለ በቋጥኝ ስር በተአምር የወጣች በመሆኗ ነው ምንለው ሶስተኛ የመካን ቤት ከሌሎች ቤቶች ሁሉ ለይቶ አላህ በቅዱስ ቃሉ ላይ ሲጠራው በሱረቱል ሐጅ ምዕራፍ 22 ቁጥር 26 ላይ ምዕራፍ 22 ቁጥር 26 ላይ ወጠህር በይቲየ ሊጣኢፊን ወልቃኢሚን ወርሩክዕ السجود ቤቴን በውስጧ ለሚዟዟሩት ለአጎንባሾች ለቋሚዎችና ለሰጋጆች አጽዳ በማለት ለኢብራሂም ትእዛዝን አስተላለፍን ይላል አምላካችን አላህ የመካን ቤት ከሌሎች ቤቶች ሁሉ ለይቶ ቤቴ ብሎ ይጠራዋል ይሄ ማለት አላህ በውስጡ ያድራል ማለት አይደለም ግን የመካ ቤት ከሌሎች ቤቶች ሁሉ ተለይቶ ካዕባ አላህ ዘንድ ክብር ያለው መሆኑን ይገልጻል ነው ምንለው
በዛው መልኩ ወደ ዒሳ ምንመጣና ወሩህ ሚንሁ ከርሱ የሆነ መንፈስም ነው ብሎ ሲናገር ለኛ የሚያስተላልፈው መልእክት አላህ ዘንድ ከተፈጠሩት ሩሆች አንዱ የዒሳ ነው ማለት ነው እንጂ ከአላህ ህልውና ሩህ ወጥቶ በመርየም ማህፀን ገብቶ ሰው ሆኖ መጣ ማለት አይደለም። ታዲያ የሁላችንም ሩህ ከአላህ ዘንድ ከተፈጠረ ለምንድነው የዒሳ ሩህ ተለይቶ ከርሱ ዘንድ የሆነ ተብሎ ጥያቄ ቢነሳ አላህ እሱን የፈጠረው ያለ ወንድ ስጋ ፍቃድ ሁን በሚለው ቃሉ አማካኝነትና በፈጠረው ሩህ ስለነበረ ለዚህ ነው ወደ ራሱ አስጠግቶ ከርሱ የሆነ መንፈስ ብሎ የጠራው ክብርና ማዕረግ ሊሰጠው ፈልጎ ማለት ነው ግን ሌላ ትርጉም የለውም ነው። ስለዚህ ሁን በሚለው ቃሉና አላህ በፈጠረው ሩህ አማካኝነት ማን ተዘጋጀ? ዒሳ አለይሂ ሰላም ተዘጋጀ ተፈጠረ እንላለን። ዋና ሊነሳ የሚገባው ጥያቄ ግን ያ ሳይሆን ይሄ በአላህ የተፈጠረውን ሩህ በመርየም ማህፀን ላይ አምጥቶ ማን ነው የነፋባት የሚለው ነው። እስኪ እናንተ ልጠይቃችሁ በአላህ የተፈጠረውን ሩህ በመርየም ማህፀን ላይ አምጥቶ ማን ነው የነፋባት? ጅብሪል? እርግጠኛ ናችሁ? ጅብሪል ለመሆኑ ፍጹም እርግጠኛ ናችሁ? እስቲ ጅብሪል ነው ካላችሁ ማረጋገጫ አምጡ ከቁርአን። የቱ ጋር ነው አላህ ጅብሪል እንደነፋባት የሚናገረው? እምነት በማስረጃ እንጂ በልምድ የማይሆን ጉዳይ ነው። ከተወሰነ ከ5 ነው ከ6 ዓመት በፊት ከአንድ የክርስትና እምነት ተከታይ ጋር እየተወያየሁኝ ያለ ይሄን ጥያቄ ያቀረበልኝ በመርየም ማህፀን ላይ ማን የነፋባት አለኝ። እኔም እንደናንተ ጅብሪል ነው ምን ጥርጥር አለው አልኩት። ምን ያለኝ እሱ ቁርአናችሁ ውስጥ አላህ ራሱ ነው የነፋባት እያለ እንዴት አንተ ጅብሪል ነው ትላለህ አለኝ። የቱ ጋር ነው ደግሞ አላህ ነፋባት የሚለው አልኩት። ሱራ 66 12 ክፈተው አለኝ። ሱራ 66 ያው ሱረቱ ተሕሪም ነው። ሱረቱ ተሕሪም ቁጥር 12 ከፈትኩት። የመጨረሻው አየት ምን ይላል? ወመርየም ብነተ ዒምራን التي احسنت فرجها ያቺ ብልቷን የጠበቀችዋን የዒምራን ልጅ መርየምን አላህ ለሙስሊሞች ምሳሌ ያደረገ فنفخنا فيه من روحنا በውስጡም ከመንፈሳችን ነፋንባት ይላል። ማን? አላህ ራሱ ማለት ነው። ሌላስ አልኩት። ሱራ 21:91 ከፈተው አለኝ። ሱራ 21 ሱረቱል አንቢያ ቁጥር 91 ላይ ምን ይላል? والتي احسنت فرجها ያቺ ብልቷን የጠበቀችዋንና ونفخنا فيها من روحنا በውስጧም ከመንፈሳችን የነፋንባትን وجعلناها وابنها آية للعالمين እሷንም እንደዚሁም ልጇንም ለዓለማት ተአምር ያደረግናት መርየምን አስታውስ በሚልበት ስፍራ ላይ አላህ እዚህም ስፍራ ነፋንባት ብሎ ይናገራል። ታዲያ ምን አለኝ? በሁለቱም ጥቅሶች አላህ ነፋንባት እያለ እንዴት አንተ ጅብሪል ነው ብለህ ትናገራለህ አለኝ። እሺ አሁን ጅብሪል ነው ያላችሁ ሰዎች ይሄ ጥያቄ ቢቀርብላችሁ ምንድነው መልሳችሁ? እኔም በዛ ሰዓት የሰጠሁት መልስ ምንድነው? መላእክታው ጅብሪል ነው ብዬ ሳምን ለጅብሪልነቱ የምሰጠው ማረጋገጫ አሁን አንተ አላህ ነፋባት ብለ የተናገርካቸው ሁለቱንም ጥቅሶች ነው አልኩት። ጥቅሶቹ ጅብሪል እንደነፋባት እንጂ አላህ እንደነፋባት አያረጋግጥም አልኩት። እንዴት አለኝ። እንዴት እንደሆነ ላብራራለህ አልኩት። በሁለቱም ስፍራ ፈነፈኽና ነፋንባት ብሎ አምላካችን አላህ ሲናገር ለኛ የሚሰጠው መልእክት ወይም ያለው ትርጉም ከሰማየ ሰማያት ወርዶ አላህ በመርየም ማህፀን ውስጥ እፍ ብሎ ሩሁን መንፋቱን ሳይሆን ለመላእክታው ጅብሪል ሰጥቶት መላእክታው ጅብሪል ሄዶ እንዲነፋ አዞት ጅብሪል በታዘዘው መሰረት ተግባሩን ሲያከናውን ከላይ ሆኖ የሁሉ ተቆጣጣሪና ፈጣሪ የነበረው አላህ ስለነበረ ያንን ድርጊት ወደ ራሱ አስጠግቶ ነፋንባት ብሎ ተናገረ እንጂ ራሱ መሬት ወርዶ ፊደል በፊደል እፍ አለባት ማለትን የሚያሳይ አይደለም አልኩት። እንዴት እንደዛ ልትል ቻልክ የምትለኝ ከሆነ ደግሞ ይህ አይነት አጠቃቀም በቁርአን ውስጥ የተለመደ መሆኑን 3 ምሳሌዎችን ልሰጥህ እችላለሁ አልኩት። እሺ አለኝ። አንደኛ ቁርአንን በተመለከተ አልኩት። ሁላችንም እንደምናውቀው ቁርአንን ከአላህ ተቀብሎ
በነቢያችን አለይሂ ሰላቱ ሰላም ላይ ያወረደ ሲያነብላቸው የነበረው ማን ነው? መላእክቱ ጅብሪል ነው አይደል? በዚህ ምንም ጥርጥር የለንም። ግን ቅድም በሄድንበት የጥሬ ቃል ትርጉም መሰረት ከሄድን ከቁርአን ጋር ሲጋጭ እናየዋለና ይህ እምነታችን የቱጋ ሱረቱል ቂያማ በሱረቱል ቂያማ ማዕራፍ 75 ከቁጥር 16 እስከ 18 ምንድነው የሚለው? لا تحرك به لسانك لتعجل به በዚህ የቁርአን ንባብ ይጠፋብኛል በሚል ስጋት ምላስህን አታላውስ ይላል። የምትቻኩል ሆነ ምላስህን አታላውስ። إن علينا جمعه وقرآنه ባንተ ልብ ላይ መሰብሰብና እንድታነበው ማድረግ የኛ ኃላፊነት ነው። ስለዚህም فإذا قرأناه ቁርአኑን ባንተ ላይ ባነበብንልህ ጊዜ ፈተቢዕ ቁርአነ ንባቡን ተከተለህ አንብብ ይላል። ቁርአኑን ባንተ ላይ ባነበብንልህ ጊዜ ሲል አላህ ራሱ ታራ መሬት ወረደና አነበበላቸው የሚል ትርጉም አለው። ለኛ የሚሰጠው መልእክት ግን ይሄን ቁርአን ለመላእክቱ ጅብሪል ሰተን አንተ ላይ ወርዶ እንዲያነብ ባዘዝነው ሰዓት አንተም ተከተለህ አንብብ ነው መልእክቱ። የቁርአኑ ባለቤት አላህ ለጅብሪል የሰጠው አላህ ሄዶ እንዲያነብ ያዘዘውም ራሱ ከመሆኑ አንፃር ተግባሩን ወደ ራሱ አስጠጋና فإذا قرأناه ባንተ ላይ ባነበብንልህ ጊዜ ብሎ ተናገረ። ልክ እንደዛው فنفخنا ነፋንባት ብሎም ሲናገር ሩሁን የፈጠረው አላህ ለጅብሪል የሰጠው አላህ ሄዶ እንዲነፋ ያዘዘው አላህ ይሄን ሁሉ የበላይ ተቆጣጣሪ ሆኖ ከላይ ሲፈጽም የነበረው እሱ ስለሆነ ድርጊቱን ወደ ራሱ አስጠግቶ ነፋንባት ብሎ ተናገረ እንጂ እሱ መሬት ወረደና እፍ አለባት ማለትን የሚያስይዝ አይደለም አልኩኝ። ሁለተኛ ምሳሌ ልስጥ። በበድር ዘመቻ ላይ ነብያችን አለይሂ ሰላቱ ወሰላም በሙሽሪኮች ላይ ጭብጥን አፈር ወይም ጭቃን ወርውረዋል። በዚህ የሚጠራጠር አለ? የለም አይደል? ወርውረዋል። ግን እንደ ጥሬ ቃል እንደ ጥሬ ትርጉሙ ካየነው ከቁርአን ጋር ሐሳቡ ሊጋጭብን ነው። ቁርአን በሱረቱል አንፋል ማዕራፍ 8 ቁጥር 17 ላይ ምንድነው የሚለው? ቁጥር 17 ላይ فلم تقتلوهم እናንተ አልገደላችኋቸውም ولكن الله قتلهم ግን የገደላቸው አላህ ነው وما رميت ጭብጥን አፈርም እንደዚሁ አልወረወርክም اذا رميت በወረወርክ ጊዜ ይላል። ጭብጥን አፈር አልወረወርክም በወረወርክ ጊዜ አለ። መወርወራቸውን አጸደቀላቸውና ግን አንተ አልወረወርክም ማለት ታዲያ ማን ነው የወረወረው? ولكن الله رمى ነገር ግን አላህ ወረወረ አለ። አሁን ለኛ የሚሰጠው መልእክት ምንድነው? ያንን ጭብጥ አፈር አንተ አንስተህ ብትወረውረው ያ የተወረወረውን ነገር በሙሽሪኮች አይን ላይ ግን እንዲደርስ ያደረኩት እኔ ነኝ የበላይ ተቆጣጣሪው ማለቱ ነው። ስለዚህም ሩሁን የፈጠረው አላህ ለጅብሪል የሰጠው አላህ ሄዶ እንዲነፋ ያዘዘው አላህ ከዚህ የበላይ ተቆጣጣሪነቱ አንፃር ድርጊቱን ወደ ራሱ አስጠግቶ فنفخنا فيه من روحنا በውስጡም ከመንፈሳችን ነፋንባት ብሎ ቢናገር ሌላ የተለየ ትርጉም የለውም ነው ምንለው። ሶስተኛው የምሰጣችሁ ምሳሌ ተግባራዊ የሆነ ምሳሌ ነው። ለምሳሌ እናንተ ይሄን ደርስ አዳምጣችሁ አሁን ስትወጡ በአንዋር መስጊድ በኩል አስፋልት ላይ ወክ ያደረጋችሁ ስትጓዙ ትንሽ ሀብተ ጊዮርጊስ ድልድይን እንዳለፋችሁ አንድ ፎቅ በስተቀኛችሁ ትመለከታላችሁ። ይህን ያማረ ፎቅ ወይም ያማረ ህንጻ ስትመለከቱ ማን ነው የህንጻው ባለቤት ብላችሁ ስትጠይቁ ከሊፋ ነው ተባላችሁ። ለሰፈር ጓደኞቻችሁ ወይ ለቤተሰቦቻችሁ ሄዳችሁ ከሊፋ የሰራው ህንጻ እንዴት ያምራል ብላችሁ ትናገራላችሁ አትናገሩ? ትናገራላችሁ አይደል? ይሄን በመናገራችሁም የሆነ እንደዋሻችሁ ነገር አይሰማችሁም አይደል? ግን በቀደመው ጥሬ ትርጉም ከወሰድነው ውሸታሞች ናችሁ። ለምን ካላችሁ ህንጻውን ከሊፋ አልሰራውም፣ የሰሩት ግንበኞች ናቸው። ምናልባት እሳቸው አንድም ቀን ድንጋይ ያቀበለውም ላይሆን ይችላል። ታራ ለምን እሳቸው ሰሩት አላችሁ ብትባሉስ? አሃ ይሄን ሁሉ ወጪ የሸፈኑት በዚህ መልክ እንዲሰራላቸው ያዘዙት ሲቆጣጠሩ የነበሩት ዋናው ተቆጣጣሪ እሳቸው አይደሉም ወይ ልትሉ ይሆናል እኮ። ታዲያ ሩሁን የፈጠረው አላህ ለጅብሪል የሰጠው አላህ ሄዶ እንዲነፋ ያዘዘው አላህ የበላይ ተቆጣጣሪ ሆኖም ህይወትን ሲፈጥር የነበረው አላህ ከሆነ
ድርጊቱን ወደ ራሱ አስጠግቶ እኔ ነፋሁ ቢል እሱ መሬት ወረደና አፋለ ማለትን ያሳያል እንዴ? ወይም ደግሞ የመስሪያ ቤት አለቃ የሆነ ጓደኛ ይኖራችኋል። ከጊዜ በኋላ በፖስታ ደብዳቤ ይልክላችኋል። ያን ደብዳቤ ከፍታችሁ ታነቡታላችሁ። ማን የላከላችሁ ብትባሉ የመስሪያ ቤት አለቃ የሆነው ጓደኛዬ ጽፎ የላከልኝ ደብዳቤ ነው ትላላችሁ። ነው አይደለም? ማለታችሁ ግን አሁንም ዋሸን ትላላችሁ አትሉም። ግን ሐቂቃውን ካየነው አሁንም እየዋሻችሁ ነው እንደ ቀደሙ ትርጉም ከሄድን። እንዴት ከተባለ የመስሪያ ቤት አለቃው አይደለም የጻፈላችሁ፣ የጻፈችዋ ታይፒስቷ ነች ነው እኛ ምንለው። ከየት አምጥቶስ ጻፈው ብንልስ ሐሳቡን ያውጣጣው እንድትጽፍ ያዘዛት አለቃዋ አይደለም ወይ ልትሉኝ ነው እኮ አሁንም። ታራ በቀደሙ ትርጉም መሰረት ለምን የሩሁንም ጉዳይ እንደዛው አንረዳውም? ግልጽ ነው ወንድሞቼ። ከዚህ በላይ መቼም ማብራሪያ የሚያስፈልገው አይመስለኝም። ስለዚህ በጥቅሉ ሁን በሚለው ቃሉ አማካኝነት አላህ እሱ ዘንድ የተፈጠሩ ሩሆችን መላእክታው ጅብሪል ይዞ በመርየም ማህፀን እንዲነፋ በማድረግ ኢሳን እንደፈጠረው እንረዳለን። ይሄን ሐሳብ ይበልጥ የሚያጠናክርልን ሱረቱ መርየም ምዕራፍ 19 ከቁጥር 16 እስከ 21 ያለው ነው። ከቁጥር 16 ጀምሮ ምን ይላል? ወذكر في الكتاب مريم إذ انتبذت من أهلها مكانا شرقيا በመጽሐፍ ውስጥ መርየምንም ከቤተሰቧ ወደ ምስራቃዊው ስፍራ በተለየች ጊዜ የሆነውን ታሪኳን አውሳ ይላል። فاتخذت من دونهم حجابا በሷና በህዝቦቿ መካከልም መጋረጃን አደረገች። فأرسلنا إليها روحنا ወደሷም መንፈሳችንን ጅብሪል ላክነው። فتمثل لها بشرا سويا ለርሷም ትክክለኛ ሰው ሆኖ ተመሰለላት። ባፈጣጠሩ መላእክታ የነበረው ጅብሪል አለይሂ ሰላም መርየም ዘንድ ሲመጣ በሰው አምሳል መጣ። ማንነቱን ያላወቀችው መርየምም قالت إني أعوذ بالرحمن منك እኔ በአርህማን ካንተ ተጠበቃለሁ إن كنت تقيا ጌታን ፈሪ ከሆንክ እንዳትቀርበኝ አለችው። ምን አላት? قال إنما أنا رسول ربك እኔማ የጌታሽ መልእክተኛ ነኝ አላት። ከሱ ዘንድ ተልኬ መጥቻለሁ። لأهب لك غلاما زكيا ንጹህ ልጅ ላንቺ ልሰጠሽ ተልኬ መጥቻለሁ አለች። መርየም ራሷን እንደምታውቀው ትዳራን መሰረተችም ባሌላትም ወይ ደግሞ እንደሌሎች አመንዝራ ሴቶችም የምታስበውና የምታውቀው ጉዳይ አይደለም። በሁኔታው ግራ ተጋብታ قالت أن يكون لي غلام ለእኔ እንዴት ልጅ ይኖረኛል? ولم يمسسني بشر በጋብቻ ሰው ያልነካኝ ሆኜ ولم أكن بغيا አመንዝራም ሳልሆን እንዴት ልጅ ይኖረኛል አለች። قال መላእክታውም ማለት كذلك قال ربك ልክ እንደዚሁ ጌታሽም ብለዋል አላት። ምን አለ ጌታሽ? هو እሱ ይላል አንቺ ባለትዳር ሳትሆኚ ወይ አመንዝራ ሳትሆኚ ካንቺ ሰውን መፍጠር علي هين በኔ ላይ በጣም ቀላል ነገር ነው። ከዚህ በፊት አደምን ያለ ወንድ ያለ ሴት ከአፈር ያበጀሁኝ፣ ከሱ የጎን አጥንት ከወንድ ያለ ሴት ሐዋን የፈጠርኩኝ፣ በሁለቱ ግንኙነት ብዙ ወንዶችና ሴቶችን በምድር ላይ የበተንኩኝ፣ አሁን በአራተኛው ደረጃ የሐዋ ተቃራኒ ካንቺ ብቻ ወንድን ሳይነካሽ ሰውን መፍጠር ከኔ ኃያልነት አንፃር በጣም ቀላል ነገር ነው አለ። ዓላማው ምንድነው ከተባለ ወሊነጅዐለሁ አየተን ሊናስ ወረሕመተን ሚና ለሰው ልጆች ሁሉ ተአምር ልናደርገው ችሎታችንን ልንገልጽበት ከኛም የሆነ እዝነትም ጭምር ነው ይላል። ይህ ጉዳይ ደግሞ ዛሬ አንቺ እንዲብትም ዓለማት ከመፈጠሩ በፊት አስቀድሞ ወካነ አምረን መቅዲያ የተወሰነም ነገር ነው አለ። ነፋባትም ይላል። ስለዚህ ኢሳ አለይሂ ሰላም በዚህ መንገድ እንደተፈጠረ እኛ ሙስሊሞች እናምናለን። አላህ የፈለገውን ከፈለገው አይነት መፍጠር የሱ ችሎታ ብቻ ነው። ለዚህ ነው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 6 ላይ هو الذي يصوركم في الارحام كيف يشاء አላህ ማለት በማህፀን ውስጥ እንደሚሻ አድርጎ የሚቀርጻችሁ እሱ ብቻ ነው ይላል። ሲፈልግ ወንድ ሲፈልግ ሴት፣ ሲፈልግ ሙሉ ጤናማ አካል ያለው፣ ሲፈልግ ደግሞ የተወሰነውን ደግሞ አካለ ጎዶሎ አድርጎ ይፈጥራል።
ነገ ላሰበው ቅድና ዓላማ እሱ ሕክማ ጥበብ አለው ብለን እናምናለን። ቁርአናችን በዚህ መንገድ የኢሳን አለይሂ ሰላም አፈጣጠር ከነገረን ወደ መጽሐፍ ቅዱስ ደግሞ እንገባና ስለ ኢየሱስ አወላለድ አንድ ጥቅስ በመጥቀስ በዛ ጥቅስ ላይ ጥያቄ ማንሳት እንፈልጋለን። ይህም በሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 38 ያለው ነው። በሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 38 ምን ይላል? በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ማርያምም በመልአኩ አነጋገር በመደንገጥ ይህ እንዴት ያለ ሰላምታ ይሆን ብላ አሰበች። መልአኩም ማርያምን ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም አላት። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑሉም ኃይል ይጸልልሻል። ስለዚህ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እንኳን በስተርጅናዋ ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችዋ ይህ 6ኛ ወሯ ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም መልአኩን እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ ይላል።